ሁለት ሚስት ይፈቀዳል ሁለት ሚስት ይፈቀዳል በእስልምና የሚፈቀደው አንድ ሚስት ነው አንድ ሚስት ነው የሚፈቀደው እሺ ለቻለ ሰው ደግሞ አራት ይፈቀድለታል እውነት ምንድነው መቻል ያለበት ከዚህ ጋር ያይዘን እንደው ብናወራው ለምንድነው በሌላም ሃይማኖት ያሉ ሰዎች ዝም ብሎ በሃይማኖት ብቻ የተፈቀደ የሚመስለው ሰው ስላለ እንደው ዕውቀቱ ቢኖረን እንትኑ ላይ እኔ እንደው ሙስሊምና ነው ትዳርን የገደበው የሚል አስተሳሰብ አለኝ ጋብቻ ላይ አራትን ገደበ አንድን ፈቀደ ያ ማለት ምንድነው ሰው እንዲያገባ አንድ ነው የተለያዩ ህይወት ምክንያቶች ኖሮት አራት ማግባትን ፈቅዷል አራት ማግባትን ቀደም ሳነሳለች መቻል ጋር አገናኝቶታል መቻል ማለት በእስልምና የኢኮኖሚ መቻል ብቻ አይደለም ማስተዳደር መቻል ብቻ አይደለም ፍትሃይነትን ይፈልጋል በተፈጥሯችን ወንድ ልጅ በተፈጥሮ ካንድ የበለጠ ሁለትን ሶስትን ሰው በጋራ ማስተናገድ የሚችልበት ተፈጥሯዊ ማንነት ተሰጥቶታል ሴቶች ደግሞ አንድ ነገርን እዛ ላይ የማተኮር ነው ተፈጥሯዊ ማንነታቸው በባህሪያቸው ያላቸው ሌሎችም ሳይንሳዊ ነገሮችን ስትመለከቻቸው ሊሆኑ የማይችሉ ነገሮች አሉት መቻል ማለት ፍትሃይነት ነው ዛሬ ሰው አቅም ስላለው ገንዘብ ስላለው ዝም ብሎ ማግባት ሰው መበደል አይደለም በእስልምና አስተምሮት አግብቶ በፍትህ ማስተዳደር ያልቻለ ወይም በኩል ያልያዘ ክብር ያልጠበቀ ሰው ነገ አላህ ፊት ትልቅ ተቀጭ እንደሆነ ይገለጻል እሱ መሰረታዊ ነገር ነው ስለዚህ አንዳንድ ጊዜ እንኳን አይደለም አራት አንድ ማግባት አይቻልም ይላሉ ለማዎች ለምን ያንዷን ሐቅና መብት ባግባብ መጠበቅ ይችላል ወይ ለሷም ይገባትን ፍቅር ጊዜ ጥያቄ ፍላጎት መሙላት ይቻላል ወይ የሚለው ነገር በጣም መሰረታዊ ነገር ነው እነዚህ ነገሮች ባልተሟሉበት ተፈቅዷል ተብሎ የሚደረግ አይደለም እዛው ላይ ቁርአኑ ላይ ይሄንን ሲያዘላ ፍትሃዊ የማትሆኑ ከሆነ አንድን ብቻ ግቡ ይላል ያንን የማትችሉት ከሆነ አትሞክሩት ምክንያቱም አላህ ዘንድ ያስጠይቃችኋል መጨረሻችሁን ያበላሽባችኋል ነው የሚለው መመሪያው ያ መመሪያ አለ ያ እንግዲህ የእስልምና ሃይማኖት አስተምሮት ነው እኔ እንግዲህ አቅማለኝ ብዬ አሁን ላይ ሁለት ሚስቶች አሉ በጣም ወዳቸው በጣም ማፈቅራቸው በጣም ጥሩ ጓደኛ ማቾች ተከባብረው የሆነ በኔ ህይወት ውስጥ ትልቅ ቦታ ያላቸው በህይወቴ ውስጥ ትልቅ ተጽዕኖ ያላቸው ዛሬ የቻልኩትና ማድረግ የሚችለው እሱ ስለሆነ በሁለት ሚስቶች አልহামዱሊላህ በጣም ደስተኛ ነኝ በጣም ደስ የሚል ህይወት አለኝ ማለት ነው